እና የአቮካዶም አበባ ያበበበት ሁኔታ አለው። የኮክም ኮክ በ2 አመት አበባ ያበበበት ሁኔታ ነው ያለው። አቮካዶም ሀስ አቮካዶ ድቅል አሁን ከችግኝ ጣቢያ እና እዚህ 2 አመት ከችግኝ ጣቢያ 1 አመት 3 አመት ያው አበባ ጀምሯል። ቡናውም ከችግኝ ጣቢያ 1 አመት ከተተከለ በኋላ 1 አመት 2 አመት የማበብ ሁኔታ ጀምሯል። በሶስተኛው አመት ላይ የምስራች ምርት የመስጠት ሂደት ላይ ነው ማለት ነው። አሁን እንግዲህ እዚህ ላይ ተከላ እንድታካይ ከዚህ ማየት የሚቻለው ወይም እናንተም ትንሽ መሬት ካላችሁ ተክላችሁ በመትከል ያው ምርትን ለቤት ፍጆታና ለገበያ ማቅረብ ይቻላል ነው።